ወይም ያለ ገሲስ ሳይዳሰሱ ሳይታዩ ሲያስጉዛቸው ክረምትን በበጋ መዓልትን በሌሊት ትናንትን በዛሬ ሲለውጥ ሲያዩት ክረምትን በበጋ ሐጋዩን በመጸው ሲቀያየር ሲያዩት ይህ ድንቅ ነው ኃያል እግዚአብሔር በውስተ ኩሉ ብለው ያመሰግኑታል ማለት ነው። እና በዚያ ከዚያ ይማራሉ እና እናንተም በዚያ ልክ መማር እንድትችሉ አደራ ለማለት እወዳለሁ። እንግዲህ ወይቤሎ እግዚአብሔር ለኖህ ተንስ በአንተ ወኩሉ ቤተከ ውስተ ታቦት እስመ ኪያከ ረከብኩ ጻድቀ በቅድሜ በዛቲ ትውልድ። ይህንን ቃል የተናገረው ፈጣሪ ዓለማት እግዚአ ኩሉ አምላካችን እግዚአብሔር ነው። የተናገረው ደግሞ ሊቀ ነቢያት ሙሴን ነው። ማን ነው? ኖህን ነው። ኖህ ማለት ወረከበ ሞገሰ በቅድመ እግዚአብሔር ማለት ነው። ምን ማለት ነው? በአማርኛ በእግዚአብሔር ፊት ሞገስን ያገኘ ማለት ነው። እናስቀድሞ ነገር ከስሩ ውሃ ከጽሩ እንዲሉ አበው አምላካችን እግዚአብሔር አስቀድሞ አዳምን ከፈጠረ በኋላ ትእዛዝ ሰጥቶት ነበረ። ያን የሰጠው ትእዛዝ አንዷን ዕፅ እንዲጠብቃት ሌላኛዋን ዕፅ ደግሞ እንዳይበላት አንዷን ዕፅ ደግሞ እንዲመገባት ሰጥቶታል። አንዷ ዕፅ ምንላት ምግቡን ባንዱ አስገብቶ ለመናገር ነው። ይሄንን ከነገረው በኋላ መጽሐፍ አልጻፈለትም። የሚታይ የሚዳሰስ የሚነበብ መጽሐፍ አልሰጠውም። ለኖህ መጽሐፉ አድርጎ እግዚአብሔር የሰጠው ቃልን ብቻ ነው። ያም ቃል ምንድነው? አስቀድሞ ገና ወደ አዳም እንጓዝና ለአዳም አሁን እንደነገርኳችሁ ዘፍጥረት ምዕራፍ 2 ቁጥር 18 ላይ ስታነቡ ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ ወምጽእሰ ዘታሌቡ ሰናየ ወእኩይ ትብላ እምኔሁስ መበለት ትበል ሞተ ትመውት። ይችን ዕፅ እንዳትበላ ብትበላ የሞት ሞት ትሞታለህ ብሎ አስቀድሞ ገና ነግሮታል። ይህንን ቃል ሲነግረው ዕፀ ሕይወትም ዕፀ በለስም ወይም የሚበላው ምግብ ላይ አልጻፈለትም። በብራና ቀርጾ አልነገረውም። የአዳምን አእምሮ ወረቀት አድርጎ የእግዚአብሔርን ቃል አትብላ የምትል ትእዛዝ ጻፈበት። የገዥና የተገዥ ባህሪ ይታወቅ ዘንድ አስቀመጠለት ማለት ነው። ማን? እግዚአብሔር። ለማን? ለአዳም። መቼ? በቀደመ ዘመን በጥንተ ተፈጥሮ የዛሬ 7000 ዓመት ማለት ነው። በኋላ ግን አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ ሲያጣ እግዚአብሔር በጸፍጸፈ ሰማይ መጽሐፍ ጽፎ ምልክት አስቀምጦ ለሄኖስ አስቀድሞ አሳየው። በኋላ በሄኖክ በኩልም መጽሐፈ ሄኖክ የሚባለው የመጽሐፍት በኩራቸው ወይም ቀዳሚ መጽሐፍ የሚባለው በመጽሐፍ ቅዱስ እንግዲህ እንደምታውቁት ቀዳሚ መጽሐፍ ተብሎ የሚነገረው ወይም ቀዳሚ መጽሐፍ ተብሎ የሚገለጸው ኦሪት ዘፍጥረት ነው፣ አሁን ላይ ባለው ቅደም ተከተል። ዳሩ ግን የመጽሐፍት መጀመሪያ አስቀድሞ የተጻፈ መጽሐፈ ሄኖክ ነው። መጽሐፉም ገና በ1430 ዓመተ ምህረት ላይ ዓመተ ዓለም ላይ የተጻፈ መጽሐፍ ነው። ዓመተ ዓለም ላይ ዓለም በተፈጠረ በ1393 አካባቢ ዓመተ ዓለም ያ መጽሐፍ ተጻፈ። ይህ መጽሐፍ ምህዋረ ከዋክብትን አየራትን ምህዋረ ከዋክብትን ሙፃ ነፋሳትን የሚያመለክት የምስጢር መጽሐፍ ተብሎ ይነገራል። ይህ መጽሐፍ የተጻፈ ወኩሎ ዘተጽፈ ለተግሳጽ ዚያነ ተጽፈ እንዳለ ሐዋርያው ቅዱስ ጳውሎስ መጽሐፉ የተጻፈ እኛ ልንማርበት፣ እኛ ልንገሰጽበት፣ እኛ ልንመከርበት፣ እኛ ሰው ሆነን እግዚአብሔርን ከአምላክነቱ ክብር ሰው አምላክ ነህ ብሎ ስላላመለከው ባይቀነስበትም ዳሩ ግን ደግሞ በአምላክነቱ ጥርጥር የሌለበት መሆኑን ለዘላለም ትውልዱ እያወቀ እንዲኖር በመጽሐፍ ተጽፎ ለሰው ተነገረው ማለት ነው። በቃሉ ጋር ናችሁ? እየሰማችሁ ነው? ግሩም። ያንን ጽፎ በጽሁፍ እግዚአብሔር ያክብርልኝ። በጣም ግሩም፣ በጣም ግሩም። እግዚአብሔር ያክብራችሁ። በጣም ግሩም። ስለዚህ ያን የመጽሐፍ መጀመሪያ አድርጎ ጽፎ
እንዲጽፍ አደረገው። ያኔ እንዲያደርገ ጻፍ የሚል ትእዛዝ እግዚአብሔር አለ። ግን ርዕይ ሳይሆን ገሲስም ሳይሆን ሰሚ ነው። በጆሮ ብቻ እንዲያደርገ ጻፍ የሚል የጽሁፍ ቃላትን ብቻ ነው የነገረው። ያን የጽሁፍ ቃል ሰምቶ ጽፎ አስቀመጠ። ራሱም ተሰወረበት ማለት ነው። እስከዛሬ ድረስ ሞትን ያልቀመሰ የመጀመሪያው የመጽሐፍ ጸሐፊ ሄኖክ ነው። መጽሐፍን ጻፈ፣ ሞትን እስካሁን አላያትም። በእንተ ዘጸሐፈ ቅድመ መጽሐፈ ለኩሉ ፍጥረት እስከናሁ ይጥዕሞ ለሞት ይጣዕማ ለሞት ይላሉ ሊቃውንቱ። እስካሁን ድረስ ሞትን አልቀመሳትም። አስቀድሞ መጽሐፍ የጻፈው ያ ሄኖክ እስካሁን ድረስ ሞትን አልቀመሳትም ተብሎ ይነገርለታል። እና ሄኖክ ማለት ቅድም እንደነገርኳችሁ ጽሁፍን የጀመረው ሄኖስ የሚባል ሌላ የቀደመ ከሱ ሁለተኛ ትውልድ ወደ ራሱ ያለ ማለት ነው ቢኖርም ዋናው ትልቁ ምስጢር ግን የጽሁፍ ክታብ የተሰጠው በሱ በኩል ነው። መጽሐፍት የሚባሉት መሰረታቸውን ነው እያስረዳኋችሁ ያለሁት ማለት ነው። በኋላ ሰው በበደሉ ከወደቀ በኋላ ነው እሱ ይህንን ጽሁፍ ያስቀመጠ። ሰው እንዴት እንደሚመራበት የሰው መምሪያ መጽሐፍት ሆኖ ተቀመጡ ማለት ነው። ልክ እንዲሁ ነው ከኖረ በኋላ በአስረኛ ትውልድ ተብሎ በሚነገረው በኖህ የጥፋት ዘመን የሚባለው 7 ካት ማለት የቀደሙ ሰዎች ማለት ነው። 7 ካት ማለት የቀደሙ ሰዎች ማለት ነው። እና በእነዚህ በ7 ካት የሚባሉት በኖህ 10ኛ ትውልድ ዘመን የነበሩት አጠቃላይ ሐመይ ወለ እግዚአብሔርን አሙት ይክሉን እግዚአብሔር ሰሪያ ማዕድ በገዳም ይዝብጥ ኮካዋያው ህዝማ እንዳሉት እንደዚያ እንደ እስራኤላውያን በእግዚአብሔር ላይ የሚያምፁ ሆኑ ማለት ነው። ሕገ እግዚአብሔር የማያውቁ ሃይማኖታቸውን የማያውቁ የማይታዘዙ እኩያነ ህሊና የሆኑ ሰዎች በዙ ማለት ነው። በዚያ ዘመን ነበረ እግዚአብሔር ቸር ነው መሐሪ ነው ተብሎ የሚነገርለት። በይሄ አንዳንድ ጠላት ዛሬ ማታ ቤትህ ላይ አላሳድርህም የሚል ጠላት አይባልም ይላሉ የሀገራችን ሰዎች። ለምንድነው አላሳድርህም ካለ አስቀድሞ እዚያ ቤት መሸሽ ነው አይደል መድኃኒቱ። ልክ እግዚአብሔርም አላሳድርህም የሚል አይነት ይሄ የወዳጅ ጠላት የሚባለው ይሄ ቁርጥ የማይዝ ጠላት እንደሚባለው ሁሉ ሲጠላን እንኳን ቁርጥ ይዞ አይደለም እግዚአብሔር የሚጠላን። እና እንዴት ነው የሚጠላን ከተባለ ይነግረናል አስቀድሞ ይህንን ዓለም ላጣፋው ከመያማሰና ለምድር ዳግመኛ ምድርን እንዳላጠፋት ብሎ በኋላ እኛን ኑሮ ሲያስጠነቅቀን እንደሚኖር ሁሉ በዚያ ዘመን ምድርን ላጠፋት ናት። ሰዎቹም ወአርገ እከዮም ወሃቤየ ክፋታቸው በኔ ዘንድ ወጥቷል ከኔ ዘንድ ደርሷል እያለ አስቀድሞ ይናገር ነበረ። ማን ነው ይህንን ቃል የሚናገረው? እግዚአብሔር ማለት ነው። ኖህን በሚገርማችሁ መርከብ ስራና ትውልዱን ይዘው ግባ ከማለቱ በፊት ስበክ ብሎ ሰባኪ አድርጎ ልኮት ነበር። እንደ ነነዌ ሰዎች የነነዌ ሰዎች አሁን በሚገርማችሁ ሁኔታ ዮናስ ሂዶ ባይሰብካቸው ኖሮ ታሪካቸው እንደ 7 ካት ወይ እንደ ሰዶም እንደ ገሞራ ነበር የሚሆኑት። የእሱን ስብከት በመቀበላቸው ነው ሰው ሆኖ የተመለሱት። ልክ እንደዚሁ ሁሉ ኖህን ሰባኪ አድርጎ ነው እግዚአብሔር አስቀድሞ የመደበው። 120 ዘመን ቀርቷል። እግዚአብሔር ይችን ዓለም ሊያጠፋት ነው። ክፋታችንም ከእግዚአብሔር ዘንድ ሂዶ እግዚአብሔር ሰውን በመፍጠሩ እስኪሰቀቀን ድረስ ለምን ፈጠርኋቸው እስከሚል እስኪያዝንብን ድረስ ክፋታችን ጸንቷል። በእግዚአብሔር ላይም አምፀናልና ወደ ቀደመ ግብራችን እንመለስ እያለ ተናግሮ ነበረ። አልሰሙትም። ባለመስማታቸው ሰዎች ሁሉ ጠፉ ተብሎ ተጻፈ ማለት ነው። በዚያ ዘመን የነበሩት ወአትረፈ 80 ነፍሰ ይላል እግዚአብሔር። 8 ነፍሳትን አስቀረ። 8ቱ ነፍሳት ሴም ያፌት ካም የምንላቸውና ኖህ ራሱ እስከሚስቱ እኒን አትርፎ ዓለም ጠፋ። አሁን ልብ ብላችሁ አዳምጡኝ። ዓለም ሲጠፋ 8 ነፍሳት ቀርተዋል ብያቸዋለሁ። ለነዚህ 8 ነፍሳት እግዚአብሔር መመሪያ አድርጎ መጽሐፍን ሰጣቸው። ምን መጽሐፍ? መጽሐፈ ሄኖክ። ዓለም ሲጠፋ መጽሐፈ ሄኖክ በኖህ መርከብ ውስጥ መጽሐፈ ሄኖክ ተርፎ በውሃ ከመበላት በዚያ በኩል አምልጦ ኖህና የኖህ ልጆቹ መመሪያ ሆኖ ኖረ። ማን? መጽሐፉ። ለምንድን ነው ግን እግዚአብሔር አዳምን ይህችን እንጨት እንዳትበላ ብትበላ የሞት ሞት ትሞታለህ ብሎ በቃል ብቻ እንደነገረው ኖህንስ እግዚአብሔር መጥቶ አባት አዳም ዕፀ በለስ በልቶ ወድቋል፣ አንተም የማዝህን እችን እንዳትነካ ይህን ደግሞ ንካ ብሎ
የፈቀደለትን እንደፈቀደለት ያልፈቀደለትን ደግሞ እንዳልፈቀደለት አድርጎ መናገር አይችልም ወይ? አይችልም ተብሎ ጥያቄ ውስጥም አይገባም። እግዚአብሔር የሚቻለው ከሆነ እንዲያ ማድረግ እየቻለ ለምንድነው በመጽሐፈ ሄኖክ በኩል እንዲገሰጽ መጽሐፈ ሄኖክን በኖህ መርከብ ውስጥ ይዞ እንዲገባና እንዲያስተርፈው ያደረገበት ምስጢሩ ምንድነው ቢባል ቅዱስ ዮሐንስ አፈወርቅ ይሄን ይመልሰዋል። የኔን ሳይሆን ዮሐንስን አፈወርቅ ልንገራችሁ፣ በኋላ የራሴን ጨምርላችኋለሁ። የራሴን ስላችሁ ማብራሪያውን ማለት ነው። ቅዱስ ዮሐንስ አፈወርቅ በእንተ እከዮሙ ኮኑ ዝንጓአ ለወልደ እጓለ እመሕያው ይገብሩ ወይወስኩ ዘከመ ተአዘዙ በሕግ ወበስርዓት። ቅዱስ ዮሐንስ አፈወርቅ ተግሳጽ 27 ምን ማለቱ ነው? የታዘዙትን ትእዛዝ የተነገሩትን ሕግ የማይጠብቁ ዝንጓአነ ህሊና ማለት የሚረሱ የሚዘነጉ ድኩማነ ህሊና ሆነዋልና አለ። ስለዚህ በረቅ ወበቀለም ይህንንስ ቆዩ ሌላም ትርጉም እነግራችኋለሁ። ያንን ቃል የሚዘነጉ ደካሞች ሆኑና ስለደከሙ ጠንካሮቹ እንዲሆኑ በሚታይ ጽሑፍ አደረገው። በማይታየው በረቂቅ አእምሮ የጻፈለትን ቢያጠፈው ግዘፈ ስጋ ያለው ነውና በግዘፍ በረቂቅ ወረቀት ማነው በግዘፍ በሚታይ በሚዳሰስ ወረቀት የረቂቁን አእምሮ ሐሳብ ጻፈለት ማለት ነው። ለማን? ለሰው። ዝም ብሎ አይነግረውም ነበር ወይ? ለምን ጻፈ? ቅዱስ ዮሐንስ አፈወርቅ ምን አለ? ሰው ስለሚረሳ፣ ሰው ስለሚዘነጋ፣ ዝንጉ ስለሆነ እንዳይዘነጋ በዚህ ምክንያት ምን አደረገ ተባለ ማለት ነው። ምን አደረገ? እግዚአብሔር በሚጻፍ በብራና በረቅ ወበቀለም በቀለምና በሚጻፍበት በብራና በወረቀት በየዘመናችን አጠራር መጥራት ትችላላችሁ። በዚያ ጻፈለት። ማን ነው የጻፈለት? እግዚአብሔር። ለማን ነው የጻፈለት? ለሰው ማለት ነው። ይህንን ሊቁ ይዞ ሲናገር በቀዳሚ ከመ ያጽን ምክረ ህሊናሁ ለአብ ዘይትዌሰክ በላይ ለወልድ ወይትነገር በአፈ መንፈስ ቅዱስ ወውእቱ ይነብር ሀቢሆሙ በእነሱ ለዘላለም ይኖር ዘንድ የተገባው ይኖር እንጂ ለመጥፋት ያልተፈጠረው ዘላለማዊ የሆነ ቃል ያም ቃል እግዚአብሔር የሆነውን ቃል ቢነገረው ሰው ረስቷልና ወናሁ ከመ ያጽን ሃይማኖቶ በረቅ ወበቀለም በተበጠበጠ ቀለምና በተቀረጸ ወረቀት ጽሑፍ ይጻፍለት ዘንድ ግድ ሆነ አለ። አሁን ልብ ብላችሁ አዳምጡኝ። ለማን ነው እንደዚህ ሆነው? ለሰው። ሰው ለምንድን ነው ጽሑፍ ከቃሉ ጋር ናችሁ? ሰው ለምንድን ነው እንዲህ አይነት ጽሑፍ የተጻፈለት? የሚረሳ ዝንጓአ ህሊና ነውና አለ ሊቁ። ያክብርልኝ ስላሴ፣ ቸሩ ያክብርልኝ ጎበዞች። ስለዚህ ዝንጓአ ህሊና ሆነ አለ። ሰው ዝንጓአ ህሊና። በነገራችን ላይ ኃጢአት የሰው ልጅ የባህሪው አይደለችም። እሱ ፈልጎ ሲያስገባት ግን ባህሪያዊት ሆነች። ባህሪያዊት ስትሆን ደግሞ ሰውን የሚወልደው